ቆጮ አጥሚጥ የሚባል ነገር አለ። ያው እናንተም ታውቃላችሁ፣ አብዛኞቻችሁ ተጠቅማችሁ ታውቃላችሁና አብዬ ሁሉም ነገር ተወዷል ብላ ለቃ አንድም ዕቃ አንገዛም ነበር። አንድም ዕቃ በስነ ስርዓት አንገዛም ነበር። አራት ይደረግ ለጥሩም ለመጥፎም አራት ቅቤ ሲቀባ አሪፍ ቪዲዮ ይኖራል። አሰላሙ አለይኩም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ጋር ሁሉ ሰላም ነው፣ እኛ ደህና ነን። አብዬ ሰላም በያቸው። ሰላም ቤተሰብ፣ ዛሬ አብዬ ዘንቢል ተሸክማ የት እንሂድ ብትለኝ ጥሩ ነው። ገበያ፣ አሁን ራሱ ገበያ መሀል ነው ያለነው። ቤት ውስጥ ስንወጣ ትንሽ ዳመና ስለነበር እዛ አይታየም ብዬ ነው እዚህ ቪዲዮ ያስኩላችሁ እና ዛሬ ይሄ ቪዲዮ ፋትሉበታላችሁ ብዬ ነው እና አብዬም ስላጨናነቀችኝ ያጨናነቀችኝ ነበር ገበያ ካልሄድ ምናምን ብላኝ፣ ያው የትላንትና ቪዲዮ ካያችሁት ትንሽ ያገኘነው ነገር ነበር እና በጣም ተደስተን ከአብዬ ጋር ዛሬ ገበያ ካልሄድንም ብላኝ በዚህ አስነስታይ ገበያ ላይ ያለውት የምትፈልገው እቃ ሄደን አብረን እያየን የምትፈልገው እቃን አብረን እንገዛለን። አብዬ ምንድን ነው የምትገዢው? እሺ ምንድን ነው የሚያስፈልግሽ? አብረን እንይ ቤተሰብ፣ አብራችሁ ናችሁ ተከታተሉን። ገብተን የምንገዛው እቃ በአንድ ላይ ታያላችሁ። ቤት ደውዬላታለሁ እየመጣሁ ነው ብሎኛል። መጀመሪያ እስኪ ወደምትፈልገው ቦታ እቃ መግዛት የምትፈልገው ቦታ እንሄዳለን። ቤተሰብ ጋይስ ተከታተሉኝ እንሂድ። አብዬ እንጨት ወይኔ እግሬ ኧረ አብዬ ድንጋይ ጨረሰኝ። አብዬ መጀመሪያ የምትፈልጊው ምንድን ነው? አጥሚጥ ምንድን ነው? ቤተሰብ አጥሚጥ ምንድን ነው? አጥሚጥ ፈልጓለች። ምንድን ነው አጥሚጥ? ቦቅላ ጋኔ አብዬ በዚህ ችግር የለውም አብዬ። እሺ ሌላ ምን ትፈልጊያለሽ? ቂቤ ትፈልጊያለሽ? ቂቤ። ሌላስ? ቆይ አሳይሻለሁ። አታውቂውም ገበያ አብዬ? ገበያውን አታውቂውም? መጀመሪያ ምን ተራ እንሂድ አብዬ? ሰሞኑን እኮ ዕቃ የገዛሁልሽ ከዚህ ነው። እዚህ መጥቼ ነው ዕቃ የገዛሁልሽ። ምን ጨው ነው የምትፈልጊው? እንዴት ናችሁ? እኔ አብዬ እዚህ ጨው ሰላም ነው። እንዴት ናችሁ አብዬ? ይሄው ጨው እዚህ ጨው ምን ያህል ነው የምትፈልጊው አብዬ? አለን ደህና ጣሳ ነው የምትፈልጊው? ጣሳ በፌስታል ቸክ ግን ለጨጓራሽ አብዬ ጥሩ ነው። ሁለት ጣሳ አድርጊላት አብዬ በያንሽ ተቀለናሽ ፌስታል አለ ደንጋሽ ለፎን ቻማት አላህ አፍያ ሰጥሽ ፈልጊው ይሄ ከተደረገ በኋላ ቡና ትፈልጊያለሽ? ቡና ቀሽር ሲባል ያ የሚፈላ ይመስላል። አብዬ 60 ብር ነው። ሁለቱ 120 ብር። አብዬ ውድ ነው። ፌስታል ይዘሻል? ያሽማ ደብረሽ ሌላ ባን ደብረ ነኝ ያረጋዛ ዳኮ ሽራኛ ሜታ ባረያ ሙይናኛ ዳኮ ሽራኛ ሜታ ባረ አብዬ ሌላ የት እንሂድ እና ቤተሰብ በቃ እዚህ ጋር ጨርሰናል። እናመሰግናለን። ቡና እዛ ነው። አብዬ ስመለኪያ አብዬ መለኪያ የምትፈልጊው መለኪያ እንትን ስንት መለኪያ? አራት መለኪያ 45 መለኪያይ አብዬ ውድ ነው። ቡና ነፃ ቡና አንተ ብያታለሁ አብዬ እምቢ አለችኝ። እሺ እንደ አብዬ በምፈልገው እንትን
በዚህ በኩል ቀደድከው። እንካ አብዬን ላግዘህ እየተከራከረች በቃ አብዬ የገበያውን እንትን እንደዚህ እዩ። እሺ ገበያ እንደዚህ ገበያ እንዴት እንደዚህ ነው? አብዬ የተወደደው አይተሻል? ካሜራ ይዛ አልተወደደም ትላለች። ሶስት ፍሬ ነው የሚመረቀው። ይበቃል አብዬ ይበቃል። ከዛ ይገዛል። ሱቅ ላይ እንገዛለን። በቃ ሱቅ ላይ ስመጣ አብዬ ሰማንያ አብዬ ቀጣይ የት እንሂድ? ቅቤ ተራ ቅቤ እንግዛ። የቱ ጋር ነው ቅቤ ተራ? እናመሰግናለን አብይ፣ አላህ ይስጥልን አብይ። ቶሎ ድንች አፈልግም፣ ቲማቲም ያው እዛ ጋር ለቤት ቲማቲም አያስፈልግም። ቤስ እና እንዴት ነሽ? ገበያ እና እኔ ብቻ ልርከም ነው ያልኩህ እኮ አውቄ ነው። ከኔ ጋር አብረን እንሰራ ነበር እኮ። ሰላም ነው። እዚህ ጋር ግዢ፣ ያው እግሩን ጎመን ግዢ፣ ድንችም ግዢ። ለእንትን አሪፍ እንዲሰራ አንድ ላይ እንዴት ናችሁ? አሪፍ ድንች ነው ያስታውቃል። ይሄ ነው ወይ አምሳ እያለችሽ ነው? አብዬ ተወዷል ነው ተወዷል ነው። የምትፈልገውን ያህል አድርግላት። ስንት አድርግልሽ አብዬ? ይበቃሻል? ሁለት አብዬ አይበቃሽም? በደንብ ጨምሪ። እሱ ጨምሪ። ሶስቱ ይሁን በቃ ጨምሪ፣ የፈለገችውን ጨምሪ። ሶስት ነው አሪፍ በቃ ይበቃል። አሪፍ ነው አሪፍ ነው። ሶስት ነው አራት ይደረግ። ለጥሩም ለመጥፎም አራት በቃ በርስታት ይበቃል። ትመርቅልን ነው። ቀይ ስራ አፈልገኝ። ይሄስ ውሰጂ በዚህ። እናመሰግናለን። ቤተሰብ አሁን ወደ ቀጣይ ቦታ እንሄዳለን። አብዬ የት እንሂድ? አብዬ ቅቤ ተራ ነው። እሺ አብዬ እስቲ እኔ ጭንቅላቴ ላይ ቀጠሽ የምታሳየኝ እሺ? ወይም በቤስት ቅቤ አሪፍ ነው። ለፀጉር ይሆናል ወይ እያልሽ እንትን እንዳትቀባ ነው ፈርተህ። አብዬ ይሄ ቅቤ እንዳይቀባ ፈርቷል። ትቀቢዋለሽ። እሺ የገዛውን ትቀቢዋለሽ። ያዥ ሽቶ ምናምን ነው የሚቀባው። ሽቶ ሁለት አብዬ ሁለት ብቻ ጨምሪላት። የሆነ ያህል ጨምሪ፣ ትጎዳለች። እሷ ካለችው ሁለት ነው አንድ አይደለም። ሁለት ይገዛል ያለችው። ሁለት ቅቤ ነው አይደለም? ሁለት አይሆንም ወይ ነው ያለችው? 2.7 ከ50 ተወች ቤት ከ50 መጨረሻው በቃ ይሁን። አብዬ ይሁን፣ ግድ የለሽም ይሁን። ይሄው አላህ ይስጥልን፣ እናመሰግናለን። ሌላ ምን ያስፈልጋል አብዬ? አጥሚት ቆጮ ምናምን እንኳን ነው አብዬ? ጀርባ ነው። እሺ እንጨት ተራ ነው ወይ ምንድነው? ያው እንጨት ተራ ገዝተን እንጣ አብዬ። ቤተሰብ ኑ ዛሬ ገቢያችን ነው የምናስጎበኛችሁ። የቡታጅራ ገቢያ ነው። አሁን ቤት የታጠብ ነው አብዬ። ጾም አይደል? በጾም ይበላል።
አብዬ ይሄ እንጨት ይሻልሻል። ስንት ነው? እሺ እናመሰግናለን። እሺ እና አብዬ አሁን የት ነው የምንሄደው? የት ነው የምንሄደው እኮ? በጋሪ መጥቶ እኔ እንትኑ ነገር ዕቃውን ገዝቼ እመጣለሁ። አንቺ ይዘሽ ትሄጃለሽ ከቤስት ጋር። ጫኑ አብዬ እንሂዳ። ያው ቤተሰብ እቃችን ገዛዝተናል፣ ሙሉ ነገር ገዛዝተናል። አብዬ በጣም ገበያ ናፍቆኛል እያለች ስለነበር ገበያም እንዳሳያት ነው። እና ያው አሁን ያለነው እንጨት ተራ ነው ያለነው። እንጨት ገዛዝተን ጨራርሰናል። አሁን ቀጥታ ምን ብላኛለች? ቆጮ አጥሚጥ የሚባል ነገር አለ። ያው እናንተም ታውቃላችሁ፣ አብዛኞቻችሁ ተጠቅማችሁ ታውቃላችሁና እሱን እቃ ምናምን እንገዛለን። ከዛስ ቀጥ ብለን ወደ ቤት እንሄዳለን። ይሄን ላሳያችሁ ያልኩት ምንድነው፣ አንደኛ ገቢያችንን በደንብ ታዩልናላችሁ። ያው አርብ እና ያው ቤተሰብ አርብን ገበያ በደንብ እንድናሳያችሁ ብዬ ነው ቤተሰብ። በሌላ ባሪ ቪዲዮ እንመጣላችኋለን። ምንም በማያውቀው እንቅልፍ ተኝቻለሁ ብሎ ነው አስነስቼ ያስወጣሁት ማለት ነው። ጀለስ ምን ተሰማ? ደስ አለ? አረ ደስ ይላል። በጣም ደስ አለ። ምን እንደሆነ አያውቅም፣ ቪዲዮም እየሰራው እንደሆነ አያውቅም። ግን ገበያ ስገባ ለዛውም ገበያ አሳያችኋለሁ፣ ያብዬንም አክሽኖች አሳያችኋለሁ ብዬ ነው እንትን ያልኩት። አብዬ ሁሉም ነገር ተወዷል ብላ ለቃ አንድም ዕቃ አንገዛም ነበር፣ አንድም ዕቃ በስነ ስርዓት አንገዛም ነበር። አብዬ በጣም እንትን ብላ ነበር፣ ዕቃ ተወዷል እያለች ነበር። እና ጨርሰዋል፣ ሰቅለዋል። አሁን ቀጥ ብለን ወዴት ነው? ወደ ቤት። በሌላ ባሪ ቪዲዮ ቅቤ ሲቀባ አሪፍ ቪዲዮ ይኖራል። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ብዝት ይበል። ገቢያችን ይሄ ይመስላል። ቻው። ቀስ አብዬ ቀስ